ሃይ ኤቭሪዋን እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። እንግዲህ ከሳምንት በፊት 30 ዓመቴን አከበርኩኝ። 30 ዓመት ሞላኝ። እግዚአብሔር የተመሰገነ ይሁን። የዛሬው ቪዲዮአችን ከርዕሱ እንደተመለከታችሁት በ20 ዓመቴ ባቃቸው ኑሮ በተለይም ደግሞ በ20ዎቹ መጀመሪያ ባቃቸው ኑሮ ብዬ የምመኛቸው ባውቃቸው ኑሮ እነዚህን ነገሮች ብዙ የከሰርኳቸውን ነገሮች አልከስርም ነበር። ብዙ የተጎዳቸውን ጉዳቶች አልጎዳም ነበር። በጣም ብዙ መክፈል የማይገቡኝን ዋጋዎች ያስከፈሉኝን ነገሮች ዋጋ አልከፍልባቸውም ነበር ብዬ የማስባቸውን 7 ነጥቦች ይዤላችሁ መጥቻለሁ። ትጠቀሙባቸዋላችሁ ብዬ አስባለሁ። በተለይም በ20ዎቹ የእድሜ ክልል ውስጥ ያላችሁ ሰዎች ለእናንተ ነው ማለት ነው ይሄ ቪዲዮ። አብራችሁን ቆዩ። እንግዲህ የ20ዎቹ የእድሜ ምዕራፋችን 21 ብሎ እስከ 29 ያለው የእድሜ ክልል በጣም የምናምርበት የምናብብበት ውበታችን በጣም ጎልቶ የሚወጣበት ስፔሻሊ ደግሞ 18 19 እንደዚህ 20 ብሎ እስከ 23 እስከ 24 ያለው እድሜ ደግሞ በተለይም ለሴቶች በጣም በቃ ራሳችንን የምንጠብቅበት ቤተሰብ ተለይተን የምንወጣበት ራሳችንን ማስተዳደር የምንጀምርበት ዩኒቨርሲቲ ኮሌጅ ጆይን የምናደርግበት ጊዜ ነውና ከማማሩ ከማጊጡ ጋር ተያይዞ በጣም ብዙ ፈተናዎች የሚመጡበት አይተን የማናቃቸው እድሜ ነው። አዲስ ሰዎችን የምንቀላቀልበት የማናቀውን ኢንቫይሮንመንት ለመላመድ የምንገደድበት በጣም ደስ የሚልም ፈታኝና ከባድ በዛ እድሜ ሊስተካከሉ የማይችሉ ውሳኔዎችን ከወሰንን ጊዜ ለማስተካከል የሚፈጁ ምናልባትም ደግሞ ለማስተካከል የማይችሉ ስህተቶችን የምንሰራበት በጣም ጥንቃቄ የሚያሻ የእድሜ ክልል ነው 20ዎቹ ማለት ነው። እነዛ የ20ዎቹ እድሜ ውስጥ 20 21 እያለ በተለይም የመጀመሪያዎቹ የ20ዎቹ እድሜ እስከ 25 እንደዛ ያለውን እድሜ ባቃቸው ኑሮ እነዚህን ስህተቶች እኮ አልሳሳትም ነበር፣ ይሄን ባቅ ኑሮ እኮ እነዚህን መክፈል የማይጠበቁብኝን ዋጋዎች መስዋዕትነቶች አልከፍልም ነበር ብዬ የማስባቸውን 7 ነጥቦች ይዤ መጥቻለሁ። ትጠቀሙባቸዋላችሁ። አብራችሁን ቆዩ። ወደ መጀመሪያው ነጥብ ስንገባ በ20ዎቹ እድሜ ላይ በተለይም በ20ዎቹ መጀመሪያ ላይ ያላችሁ እድሜያችን እየሄደ እንደሆነ ይሰማናል። ልክ 20 ስናከብር ያስደነግጣል። ከ10ዎቹ ወጣው ያስብላል። 21 ሲል 22 23 ከዛ ትምህርት ላይ ነው ያለነውና እንዴት ነው ይሄ ነገር እድሜ ሄደ ምንም ሳልሰራበት ምንም ገንዘብ ሳልይዝበት ሳላገባ ሳልወልድ ማንን ነው ማገባው? በጣም ብዙ ጭንቀት ነው የሚኖረውና የሆነ ነገር እያመለጠንና እያለፈን እንዳለ ይሰማናል። በ20ዎቹ መጀመሪያ እድሜ ላይና ትክክል አይደለም። ምን ማለት ነው? በዛ ሰዓት እየሰራችሁ ያላችሁት ስራ አለ። ለይሳይ መንደርደሪያችን ላይ በተነሳንበት የኮሌጅ ተማሪ ከሆናችሁ የዩኒቨርሲቲ ተማሪ ከሆናችሁ እንግዲህ የሆነ ነገር አቺቭ ለማድረግ ጉዞ ውስጥ ናችሁ ማለት ነው። ራሽ ማድረግ አያስፈልግም። ያ ማለት አጋጣሚዎች ከተፈጠሩና ወይም ደግሞ እድሉ ካላችሁ መኒ ሜክ ለማድረግ ገንዘብ ለመስራት እድሉ ካላችሁ that's good። ተጨናንቃችሁ ጊዜ ሄደ ወይኔ ጉዴ ምናምን ሳይሆን ግን ደግሞ ነገሮችን ማስኬድ የሚቻልበት ሁኔታ ካለ ጥሩ ነገር ነው ማለት ነው። ከዛ በዘለለ ግን እድሜ ያለፋችሁ እንደሆነ እየተሰማችሁ የማይገባችሁ የፍቅር ግንኙነት ጓደኝነት ውስጥ እየገባችሁ ከሆነ የግድ የሆነ አይነት ሪሌሽንሺፕ ውስጥ መቆየት እንዳለባችሁ የተሰማችሁ የግድ ወደፊት ባል ሊሆን የሚገባው ወይም ባል ሊሆን የሚችል ወይም ሚስት ልትሆን የምትችል ሴት መያዝ አለብኝ የግድ የሚያስብል የሚያሯሩጥና የሚያስቸኩል ነገር እንደሌለው ገብቶኛል ማለት ነው። ምናልባትም አልተመቹንም፣ ምናልባትም እየጎረበጡን ነው፣ ምናልባትም እንደምንፈልገው አይነት ልባችን እርፍ ያለበት አይነት ሰዎች ሆኖ ሳይሆን እድሜ ነው ገሌ ቦይፍሬንድ ስላላት ጓደኛዬ ገርልፍሬንድ ስላለው እኔም ሊኖረኝ ይገባል። ዛሬ ያልያዝኩትን ገርልፍሬንድ እና ቦይፍሬንድ ነገ ከየት አምጥቼ አገባዋለሁ በሚል ምክንያት የኛ ያልሆኑ ዋጋ የሚያስከፍሉን ጭራሽ መንገዳችን የተለያየ ኮሚኒኬት ማድረግ የማትችላቸው ሰዎች
በቃ ፍጹም እናንተን ከማይመስሉ የፍቅርም ሆነ ጀስት ፍሬንድነት ሁኔታ ውስጥ መግባት ጭራሽ አስፈላጊ ያልሆነ ነገር ነው ማለት ነው። ስለዚህ መተው ካለባችሁ ኢቭን እነዛን ሰዎች አለባችሁ። ስለዚህ እድሜ የሄደ ነው፣ አሁን ያላፈራሁት ጓደኛ ነገ ከየት ይመጣል ብላችሁ ወይም ደግሞ ከሃይ ስኩል ከኤሌመንተሪ ጀምሮ የግድ አብራችሁ የመጣችኋቸው ጓደኞች ስለሆኑ ብቻ ህይወታችሁ ውስጥ ሀያዎቻችሁ ውስጥ አብሯችሁ እየተጓተታችሁ እየተቋሰላችሁ የምትሄዱ ከሆነ ዋጋ ያስከፍላችኋል ማለት ነው። አቺቭ ማድረግ ያለባችሁን ነገር አቺቭ ማድረግ እንዳትችሉ፣ ማምጣት ያለባችሁን ግሬድ ማምጣት እንዳትችሉ፣ መፍጨርጨር ባለባችሁ መሯሯጥ ባለባችሁ ሀስል ማድረግ በምትፈልጉት ልክ ማድረግ እንዳትችሉ፣ መድረስ የምትችሉባቸውን ደረጃዎች እንቅፋት እያዘጋጃችሁ ነው ማለት ነው። ስለዚህ በጣም በብልሃት ህይወታችሁ ውስጥ ያሉ ሰዎችን አይታችሁ ማራቅ ይኖርባችኋል እንጂ ወይም እድሜ እየሄደ ነው ምናምን በሚል ጭንቀት የማይገባችሁ ሪሌሽንሺፖች ውስጥ መቆየት አስፈላጊ አይደለም። የትም የሚሄድ ነገር የለም። ድሮ 30 ብዬ ሳስብ በጣም ትልቅ መሆን ነበር የሚመስለኝ፣ እዛ አይደለም። እንደውም በጣም ብዙ መስራት እንደምትችሉ ገና በጣም ህይወት ብዙ ያልታየና ያልተነካ ነገር እንዳለው ሪያላይዝ ነው ያደረኩትኝና በቃ ምንም አይደለም። ላይክ 30 አመት ገና ያንግ ናችሁ እና ቀስ ብሎ ነገሮች መሆን እንደሚችሉ ትረዳላችሁ። እድሜያችሁ እየሄደ ነው ብላችሁ ስላሰባችሁ ብቻ መግባት የለባችሁም፣ መቆየት የለባችሁም። ፋይናንሻሊ በቃ አለቀልኝ፣ አሁን ያልሰራሁትን ሳንቲም መቼ ነው የምሰራው ምናምን ጭንቀት ውስጥ መግባት አስፈላጊ አይደለም ማለት ነው። ማድረግ የምትችሉትን ብቻ እያደረጋችሁ ህይወታችሁን መኖር አለባችሁ ማለት ነው። የሚያጣድፍ ነገር የለም፣ አላችሁ ጊዜ ለማለት ነው። ሌላው የአእምሮአችሁን ጤና በጣም መጠበቅ አለባችሁ። ስለ አእምሮ ጤንነት፣ ስለ አእምሮ ህመም አዌርነስ ሊኖራችሁ ይገባል። የአእምሮ ህመም ምንድነው? የአእምሮ ጤና ምንድነው? አእምሮ ሲታመም ምን አይነት ምልክቶች አሉት? ዋና የሚባሉ የአእምሮ ጤና እክል ሲምፕተሞች፣ ምልክቶች ምንድን ናቸው የሚለውን ማወቅ በጣም አስፈላጊ ነው ማለት ነው። ያ ሲሆን የሚሰሙንን ስሜቶች በቀላሉ ኦኬ ይሄ ነገር ምናልባት የአእምሮ ህመም ሊሆን ይችላል፣ ይሄ ነገር ምናልባት የስነ ልቦና እርዳታ የሳይኪያትሪስትም እርዳታ ሊያስፈልገው የሚችለው ነገር ነው ብሎ ወዴት መሄድ እንዳለብን እንድናውቅ ያደርገናል ማለት ነው። ብዙ ጊዜ ኮሌጅ ላይ ዩኒቨርሲቲ ላይ የተለመደ ነው ብዙ ሰው በዲፕሬሽን የመጠቃት ነገሩ፣ አንዛይቲ እና የተለያዩ የአእምሮ ህመሞች የመከሰት እድላቸው ሰፋ ይላል እና ያ ሲሆን ወዴት መሄድ እንዳለብን እንድናውቅ፣ ምን እየተሰማን እንደሆነ እንድናውቅ፣ ስለ አእምሮ ጤና ማወቅ፣ ስለ አእምሮ ህመሞች ስለ ምልክቶቻቸው ማወቅ መቻል በጣም አስፈላጊ ነው ማለት ነው። ስለዚህ በጊዜ የታወቀ በጊዜ ችግሩ የተለየ ነገር ለመፍትሄው ቅርብ ስለሚሆን ማለት ነው። አራተኛው የሰውነት ለውጦች፣ ቀጠን ያለ የሰውነት አቋም ይኖራቸውና ወጣት ሲሆን ከፍ እያልኩ ሲሄድ ኦፍራለሁ የሚል ተስፋ ይዘው ነው ከፍ የሚሉትና ልክ ያ ነገር መሆኑ ሳይችል ሲቀር ጭንቀት ውስጥ ይገባሉ። በትክክል ማለት ነው። በቃ አልወፍርም ማለት ነው ምናምን ወደሚል ጭንቀት ማለት ነው። አንዳንድ ሰው ደግሞ በተቃራኒው የሚወደው የሰውነት አቋም ኖሮት ከዛ ልክ እድሜ ሲጨምር ሆርሞኖች ሲቀያየሩ ያበላላችን ሲቀያየር ሞፈር የሚባል ነገር ይመጣልና በቃ ሰውነትን መጥላት፣ በቃ እንዴት አድርጌ ልቀንስ፣ በውጭኝ ወዴት ላድርገው ወደሚሉ ጭንቀቶች ይገባል። ኤነርጂያችንን የሚጨርሱ ጭንቀቶች ኤክሰርሳይዝ ማድረግ፣ እነዚህ ነገሮች እያደረጉ ለውጦችን ለማግኘት መሞከሩ በጣም ፐርፌክት የሆነ ጥሩ የሆነ ነገር ነው። ይሄ እንዳለ ሆኖ ግን ሰውነታችሁን ጠልታችሁ ግን አይደለም እነዚህ ነገሮች ማድረግ ያለባችሁ። አክሰፕት ማድረግ የሚባል ነገር አለ። ከሰውነታችን ጋር የሚሄዱ ልብሶች መልበስ ይቻላል። እንደው ምለብሰው ግራ ገባኝ እንኳን ማለት አይቻልም። አምስተኛው ፍቅር ብቻውን በቂ መስሎ ይሰማናል። መዋደድ ብቻውን በቂ መስሎ ይሰማናል በዚህ የእድሜ ክልል ውስጥ ማለት ነውና የሆነ የማይጠቅም ከመንገዳችሁ እያሰናከላችሁ ያለ ከህይወታችሁ ወደኋላ እንድትቀሩ እያደረገ ያለ ጓደኛ ሆኖ ግን ደግሞ ጨዋታው ሳቁ ምናምን ማዋደድ ይመስላችሁና መከባበር የለው፣ አንደርስታንድ መደራረግ የለው፣ መረዳዳት የለው፣ እንደው ዝም ብሎ መጫወት መቀለድ ብቻ
የሆነበት። ከዛ የዘለለ ግን መከባበር የለው፣ ሪስፔክት መደራረግ የለው፣ ባውንደሪ የለው፣ ምንም በቃ እዚህ ግባ የማይባል ነገር ወድቃችሁ ብትገኙ እንኳን ሊያነሳችሁ የማይችል አይነት ጓደኛ ጋር ተጣብቆ እድሜን ይሄ የሀያዎቹ በጣም የሚያምር የሚያጓጓ እድሜያችሁን መጨረስ ማለት የመጨረሻ ኪሳራ ነው ማለት ነው። የፍቅርም ግንኙነት ሲሆን እንደዛው ነው። የማይሆናችሁ ገና ለገና እድሜ ይሄዳል በቃ ምናምን በሚል ፍራቻ በቃ የግድ ይዛችሁ ንቅ አርጋችሁ መልቀቅ ያለባችሁ መተው ያለባችሁ ከት መደረግ ያለበት የፍቅር ግንኙነት ንቅ አርጋችሁ ይዛችሁ በቃ ከሱ ጋር ከተለያየው ከሷ ጋር ከተለያየው እንደዛ አይነት ሲቹዌሽን ውስጥ እንደመቆየት ዋጋ የሚያስከፍል ነገር የለም። ስለዚህ እግዚአብሔር ያለው ጊዜ አለ ለሁላችንም ይሁን ያዘጋጀልን ሰው አለ አይደለ? ስለዚህ ያን ሰው መጠባበቅና ጊዜው ሲደርስ እሱ በእግዚአብሔር ጊዜ ይህን ያህል ሁላ ዋጋ መክፈል ሳይጠበቅባችሁ ነው እግዚአብሔር የፈቀደው አይነት ግንኙነት ከሆነ ስክትክት ብሎ የሚገጥመው ማለት ነውና ያንን መጠበቅ ካለመቻላችን የተነሳ በራሳችን ፈቃድ የምንገባባቸው የፍቅር ግንኙነቶች ዋጋ የሚያስከፍሉ ያለንን ነገር እንድንጥል ከመንገዳችን ወደኋላ እንድንቀር ማንነታችንን እንድናጣ የማያስፈልጉ ሳክሪፋይሶችን እንድንከፍል ያደርገናል ማለት ነውና እንደዚህ አይነት ሪሌሽንሺፕ ውስጥ በፍጹም ስቴይ እንዳታደርጉ እንዳትቆዩ። የምትዋደዱ ሰዎች ብቻ መሆናችሁ በቂ አይደለም። ጓደኝነትም ይሁን የፍቅር ግንኙነትም ይሁን ለመቀጠል መከባበር፣ ባውንደሪ መጠባበቅ፣ ኢሞሽናሊ ሴፍ የሆናችሁበት ቦታ መሆኑ፣ ኮሚኒኬት ማድረግ መቻላችሁ፣ መግባባት መቻላችሁ ጥያቄ ውስጥ ከታችሁ ራይት መደረግ መቻል አለባቸው እነዚህ ፖይንቶች። ካለበለዚያ እድሜ መብላት ነው እንጂ የሚሆነው ከዛ በኋላ የምትጠቀሙበት የሚጠቅማችሁ የሚረባችሁ አይነት ጓደኝነትም የፍቅር ግንኙነትም አይሆንም ማለት ነው። ሌላኛው ገንዘብ አያያዝ ላይ ጎበዝ በሆንኩ ኖሮ ያኔ ከቤተሰብ የሚላክልን ብር አለ፣ ለትራንስፖርት ተብሎ የሚሰጣችሁ ሳንቲም አለ፣ ለምግብ ተብሎ ሊሆን ይችላል፣ ልብስ እንድትገዙበት ሊሆን ይችላል፣ ለተለያየ ነገር ተብሎ ብቻ የሚሰጣችሁ ሳንቲም ላይ የሆነች ያህል ሴቭ ማድረግ ምን ማለት እንደሆነ እንዲገባችሁ እንድትማሩ ትምህርት እንድትወስዱበት ማድረግ ካልቻላችሁ ልምድ ከሌላችሁ እድሜ ከፍ እያለ ሲመጣ በጣም ከባድና ያለመዳችሁት አዲስ ነገር ነው የሚሆንባችሁ፣ እንግዳ ነው የሚሆንባችሁ። ስለዚህ ገንዘብ መያዝ መልመድ በጣም አስፈላጊ በጣም መሰረታዊ የሆነ ነገር ነው ማለት ነው። እንደውም ቢቻል እየተማራችሁም መስራት የምትችሏቸው ገንዘብ ሜክ ማድረግ የምትችሉባቸው መንገዶች እየተማራችሁ ብትሄዱ የትኛው ነገር ላይ ጎበዝ እንደሆናችሁ በየትኛው መንገድ ሊሳካላችሁ እንደሚችል እየገባችሁ እንዲሄድ እያደረጋችሁ ትሄዳላችሁ ማለት ነው። ስለዚህ ነገሮችን መሞካከር ገንዘብ ሊያመጡ የሚችሉ ህይወታችሁን ሊያስተካክሉ የሚችሉ ነገሮችንም ዋይዝሊ እያደረጋችሁ መሄድ ብትችሉ በጣም አሪፍ ነው ማለት ነው። ስለዚህ ትንሽ ናት ብሎ መናቅ አስፈላጊ አይደለም። የምትቆጥቧትን ሳንቲም ለምን 100 ብር አትሆንም፣ ለምን 200 ብር አትሆንም፣ ብቻ የምትሰበሰብ የሆነች ሳንቲም ስትኖር ዲሲፕሊን ምን ማለት እንደሆነ የገንዘብ አያያዝ ስነ ስርዓት ማለት ምን ማለት እንደሆነ ነገ የተሻለ ጥሩ ገንዘብ ጥሩ ኢንካም ሲኖራችሁ እንዴት አድርጋችሁ ማኔጅ ማድረግ እንዳለባችሁ እየተማራችሁ እንድትሄዱ ያደርጋችኋል ማለት ነው። ሌላኛው ይሄ ነው። ሰባተኛውና ዋነኛው የሚለው በጣም በህይወቴ ዋጋ ያስከፈለኝ ነገር ራስን ማብራራት፣ ያልተረዷችሁ ሰዎች እንዲረዷችሁ እስኪረዷችሁ ድረስ ይሄ እኮ እንዲህ ነው እንዲህ የሆነው እኮ እንዲህ ስለሆነ ነው እንዲህ ያደረኩት እኮ እንዲህ ስለሆነ ነው በቃ የመጨረሻ ኢነርጂያችሁን የሚጨርስ የመጨረሻ ጉልበታችሁን የሚጨርስ የመጨረሻ ዋጋ የሚያስከፍላችሁ የመጨረሻ የሚያደክማችሁ ድክም እንድትሉ የሚያደርጋችሁ ነገር ቢኖር ራሳችሁ ለሰዎች ማብራራት ነው። ከተረዷችሁ እሰይ ይረዷችሁ፣ በጣም ጥሩ ነገር ነው። ካልተረዷችሁ ግን ይረዷችሁ ብሎ ድክም ብሎ ሰዎችን ማስረዳት ስለራሳችሁ በፍጹም ልታደርጉት የማይገባ ብዬ የማስበው እኔ ማብራራት ለሰዎች ማብራራት ምንም ፖይንት የሌለው ነገር እንደሆነ ሊረዳችሁ የሚፈልግ ሰው በቀላሉ ይረዳችኋል። ሊረዳችሁ የማይፈልግ ሰው 10 ድንጋይ ፈንቅላችሁ ብታስረዱት አይረዳችሁም፣ አይረዳችሁም። አንዳንዴ እንዲረዱንም ነው ራሳችንን የምናብራራው የምናስረዳው። አስፈላጊ አይደለም፣ በፍጹም አስፈላጊ ያልሆነ ነገር ራሳችሁን ማብራራት፣ ነገራችሁን እንዲረዷችሁ ጭራሽ ሊረዷችሁ ለማይችሉ ሰዎች ደክሙ መዋል እድሜያችሁን የሚበላ ነገር ነው። በጣም የሚያደክም
ኢነርጂ የሚጨርስ ሌሎች ነገሮችን መስራት የምትችሉበትን አቅም የሚበላባችሁ ነገር ራሳችሁን ኤክስፕሌን ማድረግ ነው። ስለዚህ ዶንት ኤክስፕሌን ዮርሰልፍ ለማንም ሰው። በነዛ የሀያዎቹ በተለይ ደግሞ የመጀመሪያዎቹ ሀያዎቹ እድሜ ላይ ሰዎች እንዲረዱኝ ለማድረግ በጣም እጥር ነበረ እና በጣም ይቆጨኛል አሁን ላይ። እኔ ስራ አልነበረም አንደኛ ነገር፣ ሁለተኛ ደግሞ ቢረዱኝም ባይረዱኝም ምንም የማጣውም የማተርፈውም ነገር አልነበረም። ግን በሰዓቱ ይመስለናል ሰዎች ሲረዱኝ የተሻለ ነገር የምናገኝ ይመስለናል እና ሰላማችንን ያሳጣናል ሰዎች ያልተረዱን ሲመስለን እና በጣም ትልቅ ጥፋት ነው። ምንም የሚመጣ ነገር የለም። ቢረዷችሁ ባይረዷችሁ ምንም የሚመጣ ነገር የለም። እናንተ ለምን አደረጋችሁት ያንን ነገር? ለምሳሌ የሆነ ባደረጋችሁት ነገር ቢሆን ለምሳሌ አልተረዱኝም ብላችሁ ያሰባችሁት ለምን አረጋችሁት ያንን ነገር? ከራሳችሁ ጋር ዲስከስ ማድረግ። ምናልባት ያጠፋችሁት የበደላችሁት ሰው ካለ ዳይሬክትሊ ሄዳችሁ ያንን ሰው ይቅርታ መጠየቅ ካለባችሁ ይቅርታ መጠየቅ። እንደዛም ድረስ ማያዳርስ ነገር ከሆነ ራሳችሁ ትምህርት ወስዳችሁ የምታልፉበትን ጉዳይ ከሆነ ያንን አድርጋችሁ ማለፍ እንጂ ሌሎች ሺህ ሰዎች እንዲረዷችሁ ለማድረግ እዚህም ጋር እየሄዳችሁ ማብራራት እዛም ጋር እየሄዳችሁ ማብራራት በጣም ተገቢ ያልሆነ ሳክሪፋይስ ዋጋ መክፈል ነው ማለት ነው። ስለዚህ ይህንን አታድርጉ፣ ኋላ ላይ ይቆጫችኋል ለማለት ነው። ስለዚህ እነዚህ 7 ነጥቦች በሀያዎቹ እድሜ ላይ ባቅ ኖሮ በቃ ማላደርጋቸው የነበሩ ነገሮች ናቸው ማለት ነው። ሰላማችሁን ጠብቁ፣ ልባችሁን ጠብቁ፣ የአይምሮ ጤናችሁን ጠብቁ። ይሄ ቪዲዮ ከጠቀማችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ለሌሎች ሰዎችም አድርሱልኝ። አመሰግናለሁ። በሌላ በቀጣይ ቪዲዮ እንገናኛለን። ቻው ቻው።